ተምቹና እንትና ድንብላል ታረቁ ማለት ነው። በስተመጨረሻ በስንት ጊዜ እንግዲህ እሺ ብለዋል። ፍቅሯን እየተገላለጹ ይገኛሉ ማለት ነው። አጋጣሚ ሆኖ ለሀና ደውሎ እባክሽን ድንብላልን እንደምንም ብለሽ ወደ ሱቅም ቢሆን ላኪያት ብሏት ነበር። እሱም መንገድ ላይ እየተጫወተ ነበረ። ከዛ ድንብላልም ደግሞ እሱን ስታይ መንገድ ልቀይስ ነበር ማለት ነው። እሱ ግን በፍጹም እስኪ ዛሬ እንኳ ቆም ብለሽ አውሪ ብሎ እጇን ይዞ አውርቷት እንግዲህ ወደ ነበሩበት ተመልሰዋል። ተምቹና ድንብላል ማለት ነው። ሀንቹ እኔ ነኝ እንጂ የጠየኩት የትዳር ጥያቄ እሱ እኮ አላቀረበልኝም ብላ ለምላሴ ትነግረዋለች። ምላሴም ደግሞ ሀንዬ ተረጋጊ፣ ረጋበይ፣ ምንም ችግር የለውም ይሄ ከመውደድ አንጻር ነው እያለ ይጠይቃታል ማለት ነው። ሰላም ጤና ያስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ ማለት ነው። እንደተለመደው ይዘንላችሁ የመጣ ነው ኖላይቶችን ነው ማለት ነው። ኖላይቶች ላይ እንግዲህ ወይዘሮ ሜላት አሁን ላይ በቃሉን እየጠረጠረችው ትገኛለች። ይሄ አረመኔ ከቤተሰቤ ምን ፈልጎ ነው ቤተሰቤ ምስቅልቅል ሊያደርግ የተነሳው እያለች ግራ ገብቷን ብቻዋን መለፍለፍ ትጀምራለች ማለት ነው። መስፍንም ከመጣ በኋላ እያወሩ ለመስፍንም ትነግረዋለች። እንዴት በእኔ ህይወት እንደዚህ ይቀልዳል? ችግሩ ምንድን ነው እያለች ትነግረዋለች። በዚህ ሰዓት ላይ ወይዘሮ ሜላት ግራ ስለገባት የኔና ያንተ ጉዳይ ስጋ ቢያበቃም ግን እሳ በህይወታችን የቀለደብን ለምንድን ነው እያለች ትነግረዋለች። መስፍንም ደግሞ ሜሉዬ እኔ ምልሽን አንቺ ቆይ ተረጋጊና ረጋ ብለሽ እንድታወሪኝ እፈልጋለሁ። በእኔና አንቺ ጉዳይ ላይ የገባውን መንፈስ እነግርሻለሁ እያለ ሲላት፣ ምክንያቱም ቤቲ ድሮ ማምኜ ነበር፣ ድሮ ማውቄው ነበር እያለች ብቻዋን ታወራለች። ቤቲ እንግዲህ እዛ ቤት ውስጥ እንድትቀጠር ቢያረጋትም በቃሉ እነሱም ደግሞ የሚያውቁ ጉዳይ ስለሌላቸው የወይዘሮ ሜላትን ልጆች ከዚህም በፊት መተዋወቅ አለብሽ እንደምንም ብለሽ አንዳንድ ወሬ እየመጣሽ እንዲነግሪ ሰላላት። እሷም በስተመጨረሻ የስራ ዶክሜንቷን ለመስፍን ስለሰጠችው መስፍንም ደግሞ እዚህ ቤት መቀጠር ትችያለሽ ምንም ችግር የለም ብሎ ስለነበረ ለመቀጠር ዝግጁ ነበረ። ግን እሳ በስተመጨረሻ ነገር የተፈጠረው ምንድን ነው? ወይዘሮ ሜላት ፈቅዳ ነበረ ቤቲ እንደማትሰራ እዛ ድርጅት ውስጥ አንቺ እነሱ ጋር ስራ እንደማትጀምሪ ትነግሪዋቸዋለሽ ብሎ ሰላላት በቃሉ። እሷም ደግሞ እሱን ይዛ እኔ እናንተ እዚህ ጋር ስራ እናንተ ጋር መጀመር አልችልም ብልሽ መልሰሽ እንድነግሪያቸው ብሎ አሰለ ነበር። ከዚህ በኋላ የኔና አንቺ ጉዳይ እዚህ ጋር ያበቃል ብላ ትነግራለች ማለት ነው። አሁን ላይ ድንብላልና ተምቹ እንደገና ይቅር ተባብለው ወደ ነበሩበት ወደ ድሮ ፍቅራቸው ተመልሰዋል ማለት ነው። መቅዲ አሁን ላይ ልቧ ተሰብሯል ማለት ነው። መቅዲን እንግዲህ የማያውቃት የለም። መቅዲ አሲርን ለአሲር ብላ ብዙ ነገር እየሆነች እንደዚሁም ደግሞ ሀኒን መንገር ጠብቃ እንደደበደበቻት አይተናል ማለት ነው። ከዚህ በኋላ እውነት ለመናገር ጠብሽ ከኔ ጋ ነው ብሏት ነበር። እንደዚሁም ደግሞ እኔ ገልሻለሁ ብሏት ነበር። ምክንያቱም ሀናን ደብድባና ስልኳን ቀምታት ስለነበር ስልኳን ካልስመለሰችላት በኋላ ግን እሳኔ አንቄ የምገልሽ አንቺን ነው በሀና ከመጣሽ ብሏት ስለነበር በሱ ተናዳና ተበሳይታ መቅዲ አሲርን አኩርፋ ነበረ። ላገኝሽ ብሎ ለማውራትም ከጎኗ ሆኖ ፈልጎ ነበረ። እሷ ግን በፍጹም አንተ ልቤን ሰብረኸዋል ለሀና ብለህ እያለች ትለዋለች ማለት ነው። የኔና ያንተ ጉዳይ እዚጋ ሊያበቃ አይችልም። እኔ ደግሞ ሀና አንተን እንደምታደርግህ እኔ ደግሞ የሀና ያንተ ወደ እኔ ተገልብጦብኛል። በተቃራኒው እኔ አፈቅርሃለሁ እህት አይደለውም እኔ በፍቅር ነው የምወድህ ብላ ለአሲር ፍቅሯን ትገልጽለታለች ማለት ነው። አሲርም ደግሞ መቅዲት ምን እያልሽ ነው? መረጋጋት አለብሽ ረጋቤና አስቢ። ስለዚህ የምትፈልጊውን ነገር እሆናለሁ የፈለግሽውን ጠይቂ ብሎ ሲላት ትተውልተር ስትል እያንዳንዱ ነገር ትነግረዋለች ማለት ነው። ስንነግረውም ደግሞ እሱ ደንግጦ እኔ አንተን አጥቼ መኖር አልችልም፣ እዚህ ምድር ላይ ራሴን አጠፋለሁ ወይም ደግሞ እንድሞት ፍቀድልኝ፣ ምክንያቱም በአንተ ምክንያት
ባልሞት ደስ ይለኝ ነበረ እያለች ከዚህ በኋላ እኔን አታገኘኝም እውነት ለመናገር ብላ ስትለው አሲርም አዝኖና ተበሳይቶ ምን ተፈጥሮ ነው ችግሩ እንዴት ነው እያለ ብቻውን ማውራት ይጀምራል ማለት ነው። ኖላዊ እንግዲህ ብቻውን ምግብ አቅርቦ እየበላ ነበር ማለት ነው። ሀናም ስለሌለኝ አጋጣሚ ሆኖ አሲር ሄዶ ነበረ። አሲርንም ብላ እንጂ ምን ያሽኮረምመሃል ችግር አለ እንዲ እያለ አይ አዎ ችግር አለ ፋያው እያለ ይነግረዋል ማለት ነው። ለኖላዊት ምን ተፈጠረ? ምክንያቱም መቅዲት ተጣላች ብሎ ሲለው የቷ እቺ ወንድ የምትመስለው የሴቷ ዱርዬ እያለ ይነግረዋል። እሷ ተጣላችህ አልተጣላችህ ብሎ ሲለው እሱም ቅር ብሎት እንዴት ፋያው እንደዚህ ትለኛለህ? እኔ እኮ የምወዳት ጓደኛዬ ናት ብሎ ይለዋል። ምን አርግህ አንተ ምን አርግሃት ሲለው አይ እሷማ ምንም አላደረገችኝም ነበር፣ ግን እሷ ድንገት ተነስቼ እገልሻለሁ ብዬ ስለነበር በሱ የተነሳ ተጣልታኛለች እያለ ይናገራል ማለት ነው። አሲር በነገራችን ላይ የዋህና ምስኪንም ነው። እንደገና ደግሞ ኤላ በዚህ ሰዓት ላይ ሀና ልቡን እንደሰበረችው ሁላችንም እናውቃለን። ሀና ቁርጥሽን አቀሽ ወይ አሲርን ወይ ኤላ ምረጭ ተብለሽ ነበር፣ ኢዝራን መርጠሻል። ኢዝራንም ደግሞ አግባይ ብለሽ የትዳር ጥያቄ ብታቀርቢለትም እሱ ግን ሊቀበለው ባለመቻሉ በስተመጨረሻ ግን እንደተቀበለሽ አይተናል ማለት ነው። አንቺም ደግሞ ከሶስቱ ካልፈለሽ አንደኛቸውን አግቢና ገልገይ መገልገል አለብሽ። ምክንያቱም ሶስቱንም ከምታፋጃቸው አንደኛቸውን አግብተሽ ሰላም ያገኙ ልጆቹ ማለት ነው። ወይዘሮ ሜላት እንግዲህ መልካምና ጥሩ ሴት ብትሆንም ግን እሳ በመካከሏ ተጀርባዋ ጉድጓድ የሚቆፍርባት በልጆቿና በህይወቷ የሚመጣባትን ሰው ልታውቀው አልቻለችም ማለት ነው። በዚህ ምክንያት መስፍን ደግሞ እኔ እያንዳንዱ ነገር እከታተላለሁ፣ አንቺ ብቻ ግን ፍቃጅልኝ በቃሉ ልከታተለው ብሎ ስለነበር ከዚህም በፊት አሁን በስተመጨረሻ ጥሩ ነገር ዜና እንሰማለን። ባይ ባይ።